ጠላት የጸሎቶቻችንን መልስ ሊያዘገይ ይችላል። መጽሐፍ ቅዱሳዊ ነው። በጣም በቀላሉ ምሳሌ መመልከት የምንችለው የዳንኤልን ሕይወት ነው። ዳንኤል ገና በመጀመሪያው ቀን በጸሎቱ ሰዓት እግዚአብሔር ለዳንኤል መልስ ልኮለታል። እሱ ግን 21 ቀን ሙሉ ነው የጾመው። በጾም በጸሎት ነው የቀጠለው። ታዲያ ለምንድነው ዳንኤል 21 ቀን ሙሉ መልሱን ያላገኘው ካላችሁ፣ የፋርስ አለቃ መንግስት ገብርኤል ለዳንኤል መልሱን ይዞለት እየመጣ ምን አደረገው ይላል? አየር ላይ ተቋቋሙ። ምን ልላችሁ ነው? አንድ ነገር ወቁ። ሰይጣን እናንተ እንዲሳካላችሁ ከእግዚአብሔር ድምፅ እንድትሰሙ የሆነ ነገር እንድታገኙ አይፈልግም። ታውቃላችሁ፣ በብርቱ ሰልፍ ውስጥ ነን እዚህ ምድር ላይ እስካለን ድረስ። አድቨርሰሪያችን አለ፣ ተቃዋሚያችን አለ። ማለት ጠላት አልባ ሰዎች አይደለንም። የሆነ ፒስፉል ቦታ ላይ እንደዚህ ያለን የምንውል አይደለንም። ይልቁንስ ሁል ጊዜ በጠንካራ ተቃውሞ ውስጥ ነን። መጋደል ውስጥ ያለን ሰዎች ነን። መጋደላችሁ ይለናል ሐዋርያው ጳውሎስ ሲመክረን። ስለዚህ በቀላሉ የሆነን ነገር ኦቨርቴክ እንድታደርጉ እግዚአብሔርን እንድትሰሙ በምሪቱ እንድትንቀሳቀሱ የማይፈልግ አትሞስፌር፣ መንፈሳዊ ድባብ አለ ማለት ነው። ለምንድን ነው ይሄን የነገርኳችሁ? ብርቱ ኃይለኛ ተቃዋሚ ልትሆኑ ይገባችኋል። ለዛ ነው ጠላትን ማሰር፣ ሐሳቡን ማፍረስ ምናምን የሚባሉ ነገሮች ኦልድ ፋሽን አይደሉም። አሁን እንደ ኦልድ ፋሽን እየታየ ነው። ጠላት በእኔ ላይ ምንም አያደርግም ምናምን እያሉ ሰዎች በጣም ሮንግ የሆነ ቲቺንግ የሚያስተምሩ ሰዎች አሉ። ግን እንደዛ አይልም መጽሐፍ ቅዱስ። ዲያብሎስን ሬዚስት አድርጉት፣ ተቃወሙት፣ እንዲሸሽ ተቃወሙት ነው የሚለው። ስለዚህ አገንስቲም በጣም ተቃዋሚዎች መሆን አለባቸው። ሲሪየስሊ ዋር የሆነ ጸሎቶች ሊኖራችሁ ይገባል። በጣም የሚገርመኝና አንድ የመጽሐፍ ቅዱስ ክፍል ልንገራችሁ። ሐዋርያው ጳውሎስ ወደ ሮም ይመስለኛል፣ ክፍሉን በደንብ ስላላስታውስኩት ነው። ወደ ሮም ግን ሊሄድ ባቀደ ጊዜ ሰይጣን ይላል 2 ጊዜ በመንገዴ ላይ እንቅፋት ሆነብኝ። ማለት እንዳልሄድ ከለከለኝ፣ አዘገየኝ ነው እንዲሁም ትክክለኛ አማርኛው የሚለው። 2 ጊዜ ሰይጣን ሮም እንዳይሄድ ጳውሎስን አዘግይቶታል። ስለዚህ የእናንተን መልስ ሊያዘገይ ይችላል፣ የእናንተን ጉዳይ ሊያዘገይ ይችላል። ለዛ ነው በብርቱ ተቃውሞ ሰይጣንን መጣላት ያለባችሁ። ለፈስፈስ ያለ ክርስቲያን ሳይሆን ቆጣ ያለ፣ ቆፍጠን ያለ፣ ድምፅ ያለው፣ የሚጮህ፣ የሚቃወም፣ የሚገስጽ፣ የሚያስወጣ ሰው መሆን አለባችሁ። ተስማማን?